ዛሬ እንግዲህ ለየት ባለ ነገር ነው የመጣሁት። ዛሬ ትወዱታላችሁ። ዛሬው ይለያል ትላላችሁ። ይለያል የዛሬው እና እናንተ ሰብስክራይብ እና ላይክ ማድረግ ብቻ አትርሱ ማለት ነው። ሀባይብ የዛሬው ይለያል እላችኋለሁ ውዶችዬ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የመዲ ወሎ የኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። አህለን ወሰህለን ወመህረባን ብያለሁ ሀባይቦቼ ማለት ነው። እንግዲህ ዛሬ እንደምታዩት ዛሬ ለየት ባለ ነገር መጥቻለሁኝ። ምንድን ነው ትላላችሁ? ዛሬ በቀኛው ወጉ ይድረሰን ብለን ፍርሽርሽ አድርገን ሰዎቹ የሉም ነበረ ዛሬ ማለት ነው። ፍርሽርሽ አድርገን ስኒያችንንም ቅርብርብ ሁሉንም ነገር ድርቅርቅ አድርገን ዛሬ ፏ ብለን ዋል ማለት ነው። ከዛ በመቀጠል ደግሞ ዘና ብለን ዋል። ከዛ ሲቀጥል ደግሞ ያው አታክልቴን ላጠጣ ሄድኩኝ። እንግዲህ በአረብ ሀገር ያለውን ድባብ ላሳያችሁ ማለት ነው። ሸንኮራ አገዳ እንዴት እንደሚሆን አረብ ሀገር ራሱ አገራችን ብቻ አይደለም ማለት ነው። እንግዲህ እንደምታዩት ይሄ ምንድን ነበር ስሙ መሰላችሁ? ሻይ ላይ እንዲ ሻይ ይጠጣል ማለት ነው። አረቦቹ ይጠጡታል፣ ይወዱታል አስለን ይሄንን ማለት ነው። እና ሴትዬ በጣም ትወደዋለች። በጣም ነው የምትሳሳለት ራሱ ማለት ነው። ጠንዘልት አለማ አላጠጣሽውም ነው እንደ ውሃ የምትለው ማለት ነው። እና እንደምታዩት እንግዲህ ፏ ፍክት ያለ ነው። እንግዲህ ይሄንን ይመስላል። ታምሩ ሁሉ ነገር አለ እና ሳሩ ሁሉም ነገር የሌለ ነገር የለም በነገራችን ላይ ማለት ነው። የሌለ ነገር የለም። በጎች ብትሉ ሁሉ ነገር ብትሉ ሁሉም በሽ ነው ማለት ነው። እና ስለዚህ ሸንኮራ አገዳ ደግሞ እኛ ከበሰለ ያው አረቦቹ ብዙም እንትን አይሉም፣ እኛ ግን የቆረጥን እንበላለን ማለት ነው። እና አገራችን ብቻ ሳይሆንም እዛ ሀገርም ይሆናል ማለት ነው። እንግዲህ ያው አንድ ተክሎት ቢሄድ የምመጣው ሰራተኛ ደግሞ ምንም እንትን ባይል እንኳ እከሌ የተከለችው አታክልት ነው ይሉናል ማለት ነው። እና የስም መጥሪያ ይሆናል። ሌላው በጥቅሉ ማለት ነው። በጥቅሉ የስም መጥሪያ ይሆናል ማለት ነው። አታክልት አንድ ሰው ተክሎት የሄደ በሀገራችንም ይሁን በዛ ሀገርም ይሁን ከሌ የተከለው ነው። እኔ ራሱ ብዙ በህርኩበት ቤት እንደዛ ይላሉ ማለት ነው። ከሌ በፊት ሰራተኛ እንደ የተከለችው ነበር እንደዛ አድርጋ ነበር ይላሉ ማለት ነው። እና ተምሩንም እንደዚህ እንደምታዩት ነው። ውሃ እያጠጣሁኝ ነው እላችኋለሁኝ። ማሻላ ተባረከላ ነው። በጣም ነው የሚያምረው። እንግዲህ ይሄንን ይመስላል እላችኋለሁኝ። በጣም ደስ ይላል። ሸንኮራ አገዳውም ሁሉም በጣም ሸንኮራ አገዳው በጣም ነው ማለትም ሳየው ራሱ ደስ ይለኛል። እዛው ቆጭ እንላለን እንበላለን። አንዳንድ ጊዜ እንቆርጣለን ማለት ነው። ያው ቶሎ ግን እንደ ፀሐው ጥናት ግን ቶሎ የመብሰል እንትን የለውም። እንጃ ውሃ ስለምናጠጣው ይሁን ብቻ አላቅም ማለት ነው እላችኋለሁ። ይሄንን ይመስላል የአዲሱ ግቢያችን ማለት ነው። የአዲሱ ግቢያችን ይህን ይመስላል እላችኋለሁኝ። እዛ እንግዲህ በሶስት ቀን እየሄድኩኝ አጠጣዋለሁ። እዛም የሆነ ሰው አለ እዛው ያጠጣዋል እሱም። እኔም ደግሞ እንግዲህ በሶስት ቀን እየሄድኩ አጠጣዋለሁ። እንዴት እንደሚያምር እንደዚህ ጥብት ታረጉት። ቅጠሉን ቆርጣችሁ ራሱ ሻይ ላይ ምናምን ታያረጉት እንትን አይልም ማለት ነው። እና በጣም ነው የሚያምረው። በጣም ነው ደስ የሚለው። ዛሬ ለየት ባለ ነገር መጥቼላችኋለሁ እላችኋለሁ ውዶችዬ። እና ላይክ እና ሰብስክራይብ ማድረጋችሁን አትርሱላችኋለሁ። ሀባይብ ስወዳችሁ ማለት ነው። ስወዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ሀሳባችሁን በኮሜንት አስቀምጡልኝ። ሀሳባችሁን መልሳለሁ። ኮሜንታችሁን እያየሁ መልሳለሁ ይላችኋለሁ ውዶችዬ። እና ይህንን ይመስላላችኋለሁ ሀባይብ። በጣም ደስ የሚል ቀን ነበር። በጣም በጥሩ ሁኔታ አሳልፈነው ነበር። ሀገራችንን እያስታወስን እላችኋለሁ ውዶችዬ ማለት ነው። እና በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ሀባይ ማለት ነው። ስወዳችሁ
አበረታቱኝ። እናንተ ብርታት ለእኔ ብርታቴ ነው። እናንተ ትታጠናክሩኝ፣ እኔ ደግሞ እጠነክራለሁ ማለት ነው። ከልብ ከልብ ነው የምወዳችሁ። እናንተ ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ውድ የሀገሬ ልጆች ማለት ነው። በያላችሁበት ሰላማችሁ በዝት ይበልልኝ። ሀገራችንንም አላህ ሰላም ያድርግልን እላችኋለሁ። ውዶችዬ ሰላሙን ያምጣልን። የትም ዙረን ዙረን መግቢያችን ሀገራችን ናትና ሀገራችንን ሰላም ያርግልን እላችኋለሁ ውዶችዬ ማለት ነው። እና የዛሬው እንግዲህ ለየት ይላል ማለት ነው። በጣም ለየት ነው የሚለው እንግዲህ እናንተ ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ ውድ ሀገሬ ልጆች እና ሀባይቦች ወዳችኋለሁ፣ አፈቅራችኋለሁ። ውድ የሀገሬ ልጆች ላይክ ሰብስክራይብ አድርጋችሁ አበረታቱኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ብያላችሁበት ሰላማችሁ በዝት ይበልልኝ። ከልብ ነው ማመሰግነው። ላይክ ሼር አድርጉልኝ ሀባይቦች ማለት ነው።